ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን ቆያችሁልኝ? ዛሬ ከረጅም ጊዜ በኋላ ተመልሰን መጥተናል። በሚገርም ሁኔታ አንድ ዜና አይቼ ለእናንተ ይህን ሳልነግርማ አላልፍም ብዬ ነው ዛሬ ወደ እናንተ የመጣሁት። እስኪ ይህ ዜና ምንድን ነው የሚለውን ነገር አንድ ላይ እስኪ አብረን እንከታተለው። ምን ይላል መሰላችሁ? ርዕሱ ላይ አሜሪካ የቁም ከብት የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ኢትዮጵያ ልትልክ ነው የሚል ዜና ደርሶኝ አገኘሁኝና በጣም ገረመኝ። እኛ ኢትዮጵያኖች በግብርና ከራሳችንም አልፈን ሌሎች ሀገራቶችን ስንረዳ ስንመግብ ምን ስንል የቆየን እኛን የመሰለ የተቀደሰች ሀገር አሁን ላይ እንግዲህ ጭራሽ እነዚህ የቁም ከብቶችንና ጫጩቶችን ጭራሽ ከውጭ ሀገር ከአሜሪካ ልናስመጣ ነው። እንዲህ ነው እንግዲህ ግራ የተጋባ ነው። መሪዎቻችን ግራ ተጋብተዋል። ታላላቆቻችን ግራ ተጋብተዋል። ትልልቆች ናቸው፣ እነዚህ በጣም እውቀት አላቸው፣ ምሁራኖች ናቸው ያልናቸው ሰዎች በጠቅላላ ግራ ግብትብትብት ብሏቸዋል። እኛም ለኑሯችን ዝም ብለን እንጣደፋለን። በዚህ በጎን በኩል ደግሞ እኛ ጭራሽ በግብርና ኢትዮጵያ ታዋቂ ናት እንዳልተባለ አሁን ጭራሽ የቁም ከብትና ጫጩቶች ወደኛ ኢምፖርት ሊደረጉ አሜሪካ ደግሞ ለኛ ኤክስፖርት ልታደርግ በእንደዚህ አይነት ሁኔታ ቀጥሏልና በጣም ስላስገረመኝ ነው። እስኪ ዜናውን ላንብብላችሁ። አሜሪካ የቁም የከብት እንስሳትን አንድ ቀን የሞላቸውን ጫጩቶችንና የሚፈለፈል እንቁላል ለኢትዮጵያ ገበያ ለማቅረብ የሚያስችላትን ፈቃድ ማግኘቷን አስታወቀች። ይቀጥልና አሜሪካ ከዚህ ቀደም ወደ ኢትዮጵያ የወንድ ከብት የዘር ፈሳሽና የጎለበተ የከብት ጽንስ ወይም ኢምብሪዮ የሚባለውን ለመላክ ፈቃድ እንደነበራት ገልጻ ኢትዮጵያ 70 ሚሊዮን ከብት፣ 73 ሚሊዮን በግ፣ 53 ሚሊዮን ፍየል፣ 8 ሚሊዮን ግመልና 57 ሚሊዮን ዶሮ ያላት ሲሆን ዘርፉ ከግብርናው ጥቅል ምርት 45 በመቶውን ይይዛል ይላል። እና አሜሪካ አዲሱ የገበያ አማራጭ ኢትዮጵያ በፈረንጆቹ ታህሳስ 16 2025 ላይ ማጽደቋ ይነገራል ብሎ ዘግቦታል። በጣም ገርሞኛል። ይህን ጉዳይ እንድትነቁበት ነው። በእርግጥ አሁን ላይ ሁሉም ተኝተዋል፣ ሁሉም አንቀላፍተዋል፣ ሁሉም የሚያስበው ሌላ ነገር ነው። ኑሮ ቢዚ አድርጎታል። በአንድ በኩል ደግሞ ጦርነት ቢዚ አድርጎታል። ሰው ምን እንደሚያደርግ የት እንደሚሄድ ምን እንደሚገባ ማያውቅም እና ጧት የበላው ቁርስ ምንድን ነው እንኳን ቢባል መልስ የማይሰጥ ሰው ነው አሁን ላይ ያለው። በጣም ግራ ተጋብቷል። በጣም ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰማ። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፈል የነበረውን 1 ቢሊዮን የአሜሪካን ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለ ዕዳዎቹ ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አስታውቋል። ባለፉት 10 ቀናት ሲካሄድ የነበረውን ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን ሚኒስቴሩ ገልጾ በድርድሩ ላይ ከጠቅላላው የቦንድ ዕዳ ከ45 በመቶ በላይ የሚወክሉ ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁለቱም ወገኖች በኩል ሕጋዊና የፋይናንስ አማካሪዎች ተገኝተዋል። ይህ በመርህ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ መሆኑን ገልጿል። የስምምነቱ ዝርዝር ሁኔታዎች ለዓለም አቀፍ የገንዘብ ድርጅት ማለትም IMF እና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥና የአበዳሪዎች ይሁንታ እንዲገኝ ለማድረግ መሆኑን ተጠቁሟል። መንግስት ከባለ ዕዳዎቹ ኮሚቴ ጋር በመተባበር የፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማት እንደሚጠበቅባቸው አመላክቷል። ይህ ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽግ ሂደቱን ተግባራዊ ለማድረግ ቁርጠኝነት እንዳለው ይገልጻል ይላል። እኛ ያሳደግነው መንገዶቻችንን ነው። እኛ ያሳደግነው በየቦታው የሚሸብረቀረቁ መብራቶቻችንን ነው ተክለን ቁጭ ያልነው። ግን የሰው ውስጥ ስለ ልቦናዊ ህይወቱ ገና አልነቃም፣ አላደገም። ስለዚህ በጣም በሚያሳዝን ሁኔታ እነዚህን ሁለት ዜናዎች ሳገኝ እስኪ ለቤተሰቦቼ ላጋራ ብዬ ወደ እናንተ መጥቼ ነው። በሌሎች ጉዳዮች እስከማገኛችሁ ድረስ ጸባኦተ እግዚአብሔር አይለያችሁ። እወዳችኋለሁ።